ዕብራውያን መጽሐፍ ምዕራፍ 5 ቁጥር 7 ላይ ኢየሱስን በስጋ ወራት ይለናል። በምን ወራት ልስማቸዋ እና ሲነግረን በስጋ ወራት ጌታ ኢየሱስ በእኛ ያለው የትኛውም አይነት ውጥረት፣ ትግል፣ ድካም፣ ውስንነት ነበረበት። ለዚህ ነው መጽሐፍ ቅዱስ ስለ ስጋ ወራት የሚያነሳን አይደንቲፋይ ያደርገው። መጽሐፍ ቅዱስ አንዳንድ በጣም ገራሚ የሆኑ ንጽጽሮች ይሰጠናል። ለምሳሌ ኤልያስን ያነሳና ኤልያስም እንደኛ አይነት ሰው ነበር ይላል። በቃ የሆነ ፕሪቪሌጅድ ነው ኤልያስማ እንደዚህ ስለሆነ ነብያትማ እንደዚህ ስለሆነ ብለን ለኛ ሌላ ክላስ ፈጥረን ለኛ ለማደግ፣ ለኛ ለመለወጥ፣ ለኛ ወደ እግዚአብሔር ሐሳብ አለመድረስ፣ ለኛ በእግዚአብሔር ነገር አለመበርታት ወይም ሌሎች ነገሮች ጋር አለመድረስን ከሌሎቹ ጋራ የማይደረስ በሆነ በልዩነት የመጣ አርገን እንዳንሰብ እሱ ሃይማኖተኝነት የሚያሳስበው። ነገር ግን መጽሐፍ ቅዱስ በጣም የሚያስገርም ንጽጽር ያደርግልናል። በቃ ኤልያስን የሚያክል ሞትን ያላየው ሰውዬ ሰማያትን እየዘጋ የነገስታትን ወገብ የፈታ የምድሪቷን ነውር የገለበጠ ብቸኛ መስሎ 7000 ሰዎች በስውር የተረፉበትን ስራ እግዚአብሔር የሰራበት እግዚአብሔር አምላክ እንደሆነ በእስራኤል ምድር ላይ ያወጀ ሰው ነውና ኤልያስም እንደኛ አይነት ሰው ነበር ይላል። እስቲ አንደበታችሁ ከቃሉ ጋር ይዋሃድና ከኔ ጋር በል ኤልያስም እንደኔ አይነት ሰው ነበር በል እስቲ። በጣም ደስ አይልም መባሉ። ለምሳሌ ዛሬ ምንም ሳንሰራ ምንም ሳንሆን በምንም ነገር ውስጥ ሳንለካ ኤልያስን የሚመስል ነገር አለ ኤልያስን የሚመስል ነገር አለች ስንባል እውነት ለመነጋገር አሁን ስንወጣ እዛ ጋር እኔ እየጨበጥኳችሁ ኤልያስን ትመስላለህ ኤልያስን ትመስያለሽ ብዬ ብላችሁ ዘበት ነው የሚመስለው። አዎ ብለን የምንነሳሳበት እንትን አይሆንም ማለት። አንዳንድ ሰሙ የቆጠቆጠ ሰው ካለ ፓስተር ይቅርታ አድርግልኝ ኤልያስ መስሎ እንዳይሆን ስሜ ምናምን ሊለኝ ይችላል። ለምን ሪሊ በቀላሉ ሪሌት ልናረገው፣ ልንዋሃደው፣ ልንግባባው፣ ልንማጠነው ወይም ደግሞ ልንተካከለው የምንችለው ማንነት ያለው ሰው ነው ብለን አናስብም። ይሄ ሐሳቤ በጣም አደገኛ ሐሳቤ ነው። የእግዚአብሔርን ፈቃድ እንዳንኖር እኛን ለእግዚአብሔር ፈቃድ እንዳንመች አድርጎ ስለሚዘጋል ስለሚያስቀረን አሁንም እሺ ብለን ወደ እግዚአብሔር ስለማንመጣ ለዚህ ነው ሐዋርያ ጳውሎስ እኔ ክርስቶስን እመስላለሁ አለ። ክብር ለኢየሱስ ይሁን። እስቲ በደንብ አሜን። በጣም ደስ የሚል ንግግር እኮ ነው። ማንን ትመስላላችሁ ብንባል ለመናገር የማንደፍርባቸው ቦታዎች አሉ። እንዲያውም ሰዎች መጥተው እንትን ትመስላለህ እንትን ትመስያለሽ ቢሉን ደስ ይለናል። እግዚአብሔር ይመስገን መልካምነት ከሆነ። ክፉ ከሆነ ደግሞ በኢየሱስም ብለን እንርግጥበታል። ሐዋርያው ጳውሎስ ምንም ሳይጠራጠር ምንም ቅር ሳይለው እኔ ክርስቶስን እመስላለሁ እናንተ ደግሞ እኔን ምሰሉ አለ። አንድ ሰፈር ነው ያለነው። ስለዚህ መጽሐፍ ቅዱስ የሚያነሳቸው ንጽጽሮች በጣም ቀላል ንጽጽሮች አይደሉም። ስለ ሙሴ ያነሳና ሐዋርያው ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 4 ላይ ሙሴ ፊቱ አበራ ይለንና የፊቱን ብርሃን መቼስ በሙሴ ሕይወት የሆነውን ነገር በማንም አላየነውም ብለን ተገርመን ሳንጨርስ እሱ ለሞት ይሰራ ነበራል። እኛ ግን የክብሩን ጸዳል እያብረቀረቅናል። የወንጌልን አሜን ይባላል። እንዲህ አይነት ስፍራ ላይ መምጣት ትችላላችሁ። አሁንም ጨክኑና በሉኝ መምጣት እችላለሁ። ዓላማው ይሄ ነው። እንደው ከጎናችሁ ያለውን ሰው በሉልኝ እባክህ ወደ እግዚአብሔር ክብር መድረስ ትችላለህ በሉልኝ። ብቸኛ ለሆናችሁ እኔ ብዬላችኋለሁ። ስለዚህ መጽሐፍ ቅዱስ የሚሰጠን ጋር እኛን ሳይልቅ በእኛነታችን ላይ ሳይመሰረት የእኛን ኳሊፊኬሽን ሳይፈልግ መጽሐፍ ቅዱስ የሚሰጠን ስፍራ አለ። ስለዚህ ምን ማለት መሰላችሁ? ማንኛውም ወላጅ ልጆቹን የሚጠብቅበት ስፍራ እንደሚኖረው ሁሉ እሱ ለዛውም የማብቃት የማድረስ የማሆን አቅም የለውም ወላጅ። እኔ ልጆች አሉኝና ልጆቼን እንደሆነ ነገር አድርጌ የሆነ ነገር ባረጋቸው ቢኖረኛ ኃይል ደስ ይለኛል፣ ግን አልችልም። እንዲሆኑልኝ ግን እመኛለሁ፣ እንዲሆኑልኝ እጥራለሁ። እኔም ማደርገው ነገር እንዲሆኑ የምፈልገው ጋር ያደርሳል አያደርስም ከነሱ ምላሽና ከኔ ጥረት ጋር ሲገናኙ የሚፈታ ነው የሚሆነው። ግን አንድ ነገር ውስጥ መቀመጥ አለበት። ሁል ጊዜም የክብሩ ናፋቂዎች ነን። አሜን። የእግዚአብሔር ጉብኝት ናፋቂዎች ነን። የእግዚአብሔር እውነት ናፋቂዎች ነን። አሜን ይሆንልን። አሜን ይሆንልን። አሜን። ይሄንን እሳት ያልብሳችሁ እግዚአብሔር። ለዚህ ነው ሐዋርያ ጳውሎስ ሁሌ ሲናገር ተጓዥ ነው፣ ወደፊት ሄጅ ነው።
የኋላዬን ረሳዋለሁ ይላል። የሚረሳ ነገር አይደለም ያደረገው። ሰው ዕውር አብርቶ እንዴት ይረሳል? ሽባ ተርትሮ እንዴት ይረሳል? ከተማ አናውጦ እንዴት ይረሳል? የጨለማን ስራ ፈራርሶ እንዴት ይረሳል? ጣዖታትን ደረማምሶ እንዴት ይረሳል? በግማሽ ከተማን ወደ ወንጌል አምጥቶ እንዴት ይረሳል? በእስር ቤት ውስጥ ባለ ታላላቅ አስጨናቂ ነገሮች ውስጥ እግዚአብሔር በመልአክ ጉብኝት አድርጎላቸው ሰው እንዴት ይረሳል? እነዚህን እኮ የሚረሱ አይደሉ። ግን የሚናፍቀው ለዚህም እውነት የሚኖርበት የተሰጠበት ህይወት አለ። የሚያልቅ ርዕስ አይደለም መንፈሳዊነት፣ የሚያልቅ ርዕስ አይደለም። ስለዚህ ዕብራውያን 5 ላይ ስለ ኢየሱስ ያነሳል፣ እኛን ለማስተማር እኛን ለማሳየት። ለምንድን ነው የሚናገረን ብትሉን፣ ልንሆን ስለተገባ። ሄዳችሁ ተመልከቱት በዕብራውያን መጽሐፍ ላይ አሁንም ግልጥ አድርጎ ደርሳችኋል እያለ ይነግረናል። ደርሳችኋል፣ ወደዚህ ደርሳችኋል፣ ወደ ጻድቃን መንፈሶች ጉባኤ ደርሳችኋል፣ ወደ ሰማያዊቱ ኢየሩሳሌም ደርሳችኋል፣ ከአቤል ደም ይልቅ ወደሚናገረው ወደ ክርስቶስ ኢየሱስ ደም ደርሳችኋል። አሁን አያችሁ፣ ደርሳችኋል የሚላቸው ነገሮች በሙሉ መንፈሳዊ ናቸው። እነዚህ ጋር እንደደረሰ ሰው የደረሰ ሰው በእነዚህ ለምሳሌ አንድ ወጣት አንድ ሕፃን ልጅ ነው ስንለው ምን ማለት እንደሆነ ይገባናል። ምን አይተን እንደሆነ ይገባናል። ምን እንደምንጠብቅ እናውቃለን። የዛሬ 10 ዓመት የነበረ ሕፃን ወይም ሕፃን ወንድ ልጅ ወይ ሴት ልጅ ከ10 ዓመት በኋላ ስታገኙት የዛሬ 10 ዓመት ጋር የነበረውን ልጅነት አጠሩለት አይደል? ልክ ነኝ እንጂ እስቲ በ10 ዓመት እድሜው ላይ ብታገኙት ውስጥ ጤንነት አይሆንም፣ ያስደነግጣል፣ ልክም አይደለም። 10 ዓመት በፊት ያያችሁት ልጅ 10 ዓመት በኋላ ሕፃን ልጅ አትሉትም። አደገ፣ ጎረመሰ፣ ወጣት ሆነ፣ ሙሉ ሰው ሆነ፣ ራሱን ችሎ ሄዳ ሜቢ ሊሰራ ሜቢ ሊያገባ ሁሉ ይችላል። ደርሷልና ከ10 ዓመት በኋላ ብታዩት ደግሞ የሆነ ቦታ ይደርሳል። ከ50 ዓመት በኋላ ስታዩት ሌላ ቦታ ይደርሳል። መጽሐፍ ቅዱስ ደርሳችኋል፣ እዚህ ጋር ደርሳችኋል፣ እንዲህ አይነት ነገር ጋር ደርሳችኋል ይለናል። ክርስቲያን በዚህ ሰፈር ውስጥ እግዚአብሔር ይጠብቀዋል፣ ትውልድ ይጠብቀዋል። በጣም ደስ የሚል ተስፋ አለን። ሮሜ 8 ላይ ፍጥረት የእግዚአብሔር ልጆች መገለጥ ይጠባበቃል የሚለውን ቃል በጣም ትልቅ ተስፋ ስለሚሰጥ አንስተን አሜን እንለበታለን። ግን የምንጠበቅበት ያ ክብርና ህይወት በምን ሁኔታ ይመጣል? እንደሚጠበቅ ሰው እንኖራለን ወይ? አሁን ጥያቄው እሱ ነው። እግዚአብሔር እየጠበቀ ከሆነ እና እናንተን እግዚአብሔር የሚጠብቅበት ሰፈር ጋር መድረስ እንችላለን ወይ? ወደዛ ሲሄድን ነው ወይ? ለምንድን ነው በብዙ ነገር ቢዚ የምንሆነው? ለምንድን ነው በሐዘን፣ በድካም፣ በስንፍና፣ በኃጢአት፣ በስጋዊነት፣ በኑሮ በምናምን ለምንድን ነው የምንደካክመው? ለምንድን ነው ወደ ኋላ የምንቀረው? የእግዚአብሔር ኤክስፔክቴሽን ጋር ለምን መድረስ አልቻልንም? ዕብራውያን መጽሐፍ ምዕራፍ 5 ላይ ነው ያለሁት። ስለ ኢየሱስ ያነሳና ኢየሱስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸት ጋር ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔር ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ ተጠራ። ስለተጠራ ለሚታዘዙለት ሁሉ የመዳን ምክንያት ሆነላቸው። ስለ እርሱም የምንናገረው ብዙ ነገር አለ። ጆሮቻችሁ ስለፈዘዙ በቃል ልንተረጉሙ ጭንቅ ነው። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተትን የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅም። ጠንካራ ምግብ መልካሙና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ለፍጹማን ሰዎች ነው። አማርኛው ትንሽ ጠንከር ይላል። ጠንካራ ምግብ ግን ይልና ቁጥር 13 እና 14 ላይ ያለችዋን ወተትን የሚጋት ሕፃን ነው ካለን በኋላ ጠንካራ ምግብ ግን መልካሙና ክፉን ለመለየት በስራቸው የለመደ ልቡና ላላቸው። እንግሊዝኛው እንደሚተቃላችሁ solid food is for those who have trained their senses to abide by the word, to discern what is good and what is bad. ስሙኝ፣ መልካምና ክፉ የዚህ ምሽት ርዕሴ አይደለም። መልካምና ክፉ ሲባል አሁንም የመልካም ሊስት አለን፣ የክፉ ሊስት አለን አይደል? እናውቃለን አይደል? ክፉና መልካም እናውቃለን። አይሆን ሰውም ሲወድቅ የወደቀው ክፉና መልካም አውቆ ነው። እና መልካምና ክፉ ሲባል ግን በእኛ ተርምስ ኮንዲሽንስ አይደለም፣ በእኛ ሁኔታ አይደለም። ለምሳሌ በሰውኛ ሁኔታ በእኛ ሁኔታ የአስቆሮቱ ይሁዳ ገንዘብ ብድግ አድርጎ አለመጠየቅ ጥቅም ነው። ምንም ክፋት የለበትም። በእግዚአብሔር እውነት፣ በእግዚአብሔር ስርዓት፣ በእግዚአብሔር ጽድቅ፣ በእግዚአብሔር ሚዛን ግን ጥቅም የሆነው ነገር ሁሉ ክፉ እንደሆነ
ሐዋርያው ጳውሎስ ገብቶት ለኔ ረብ ያለው ነገር መልካም የተባለው ነገር ሁሉ ጉዳት እንደሆነ እቆጥራለሁ። ገብቶኛል። መንፈሳዊ መረዳቴ ለውጧል። አሁን ሰው የሚጋደልለት ሰው የሚደክምለት እኔም የኖርኩለት የደከምኩለት የተዋጋሁለት ነገር ለኔ ምንም እንደሆነ በቃ ይሄ ነገር ጉዳት እንደሆነ ሁሉ እቆጥራለሁ አለ። ፊልጵስዩስ 3 ላይ ነው የተናገረው። ስለዚህ ስለ መንፈሳዊ ስብዕና ሲነሳ ወዳጆቼ እግዚአብሔር የሚጠብቅበት ሰፈር አለ። ደግሞ ስሙኝ፣ እግዚአብሔር የሚያነጻጽራቸው አመሳሶ የሚወስድላቸው ልጆች የሉትም። ሁላችንንም ይፈልጋል። ሁላችንንም ይጠብቃል። ሁላችንም እንጠበቃለን። ሁላችንም ጋር እግዚአብሔር ለዚህ እውነት እንድንበቃለት በጽድቁ በቃሉ በመንፈሱ በኃይሉ በነገሮች ሁሉ እኔና እናንተን ወደዛ ለማሳደግ ጌታ ይደክማል። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ ሰው የሚለውን ርዕስ ስናነሳ በጣም ሰፊ ርዕስ ነው። ናው ባለፈው ሳምንት መግቢያችን ላይ ስናነሳ መንፈሳዊ ሰዎች አይደላችሁም እየተባሉ ለመንፈሳዊ ሰዎች ተጽፎላቸዋል። አንደኛ ቆሮንቶስ ላይ ወደ ኋላ ሄድ ላርጋችሁና 2-3 ደቂቃዎችን ትንሽ ሪካፕ አድርጌ ወደዚህኛው ምሽት ሐሳብ እንሄዳለን። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ላይ ካስተዋላችሁ ባለፈው ሳምንት ስናነሳ አንደኛ ቆሮንቶስ መጽሐፍ ላይ ነው የመንፈስ ቅዱስ የጸጋ ስጦታዎች በዝርዝር የምናገኘው አይደል? መንፈስ አንድ ነው፣ አሰራር ግን ልዩ ልዩ ነው እያለ በጣም ገራሚ የመንፈስ ቅዱስ ስጦታዎች ፈሰው የምናገኘው እዚህ ቤተክርስቲያን ውስጥ ነው። ከኔ ጋር ናችሁ? እሺ። እና በመንፈስ ቅዱስ የልሳን መናገር፣ የተነገረውን የመተርጎም፣ የእምነት ስጦታ፣ የመናፍስትን የመለየት ስጦታ፣ መናፍስትን የማስወጣት ስጦታ፣ የእምነት ስጦታ፣ ብዙ ነገሮች ተዘርዝረው ታያላችሁ። በቆሮንቶስ ቤተክርስቲያን ውስጥ እነዚህ ጸጋ ስጦታዎች በኃይለኛው ይሰሩ ነበር። በኃይለኛው እና እንደዚህ የፈሰሰላቸው እንደዚህ መንፈሳዊ ነገር በመካከላቸው እየፈሰሰ ማመን ሲያቀታቸው የሚደግፍ ነገር እየገለጠ የሚናገር ነገር መቼስ ቃል ሰምቶ የእግዚአብሔርን ሐሳብ መለየት አቅቶት ግራ ለገባው ሰው የወርድ ኦፍ ኖሌጅ የመገለጥ ጥበብን የመግለጥ ወይም ምስጢርን የመግለጥ ጸጋ ሲመጣ ሰው ይደነግጣል። በመንፈሳዊው ዓለም ለአንዳንድ ሰዎች እምነት ለእግዚአብሔር ቃል የልብ ስፍራ ሲያጡ መንፈሳዊ አቋም ሲነሳቸው መንፈሳዊ እውነት ለመለየት ሲደበላለቅባቸው እግዚአብሔር ሰዎች ከእምነት እጦት እንዳይጠፉ ከጸጋ እውነት እንዳይጎሉ ወደ እግዚአብሔር ሐሳብ ለማድረስ መንፈስ ቅዱስ አንዱ በልዩነት የሚሰራው በመንፈስ ቅዱስ ስጦታዎች ነው እንጂ እኔ ልሳን ባልናገር ትንቢት ባይኖረኝ መቼም ማንም መልእክት ባይሰጠኝ የእግዚአብሔር ቃል ብቻ ካለኝ በፍጹም በክርስቶስ እውነት ውስጥ አምኖ ድኖ በእግዚአብሔር እውነት ተለውጦ ለእግዚአብሔር መንግስት ለመብቃት የሚያበቃ ቃል ነው ያለን። በቂ ሙሉ ፍጹም የሆነ ቃል ተሰጥቶናል። ግን ማመን ያቅተናል። ሰው የማመን ችግር አለበት። ብዙ ነገር ይዋጋዋል። መንፈሳዊውን ነገር በቀላሉ በገሃዱ ዓለም ላይ ያለውን ነገር ሙጭጭ ብሎ እርግጠኛ ሆኖ እንደሚኖርበት በመንፈስ ያለውን ኮንፊደንስ እርግጠኝነት ያቅተዋል፣ ያጣዋል፣ ይሳነዋል። ለዚህ እኮ ነው መምህር ሆይ ልጄ ታማብኛለች እባክናና ብሎ ሳይጨርስ አታድክመው ሞተች የሚል መጣ። ማርቆስ 9 ነው የምናገረው። ጌታ ኢየሱስ ክርስቶስ አይዞህ ይላል፣ እዚህ ጋር ደግሞ ሞታለች ይላል። ይህ ሰውዬ የሚያደርገው ጠፋው። ኢየሱስ አንድ ነገር አለው፣ እመን ብቻ። ሃሌሉያ። ምን እያለ እስቲ ከኔ ጋር በሉ፣ እመን ብቻ ብለጡኝና በሉት፣ እመን ብቻ። ከባድ እኮ ነው፣ ከባድ እኮ ነው ወዳጆቼ። የሞተ ልጅ ይዛችሁ ልጅህ ሞተች እየተነገራችሁ አሁን እኮ መርዶ የሚያደርጉ ሰዎች እየነገሯችሁ መሞትን ደግሞ ለሚያውቁ ሰዎች ተመልሶ መምጣት በምንም መንገድ ለማይጠበቅ ሰዎች እመን ብቻ የሞትን ያክል ጉልበት ያለው አቅም ሆኖ እንዴት ልባቸው ውስጥ ሊገባ ይችላል? ሞተች የሚለውን ድምፅ እንዴት መሻር ይችላል? እመን ብቻ። አያችሁ፣ በጣም ቀላል ነው ሞተችን ለመረዳት። አምስቱም የስሜት ሕዋሳቶቻችንን ያንቀሳቅሳል፣ ይገባናል። we are very close to the reality of it። ለዚህ ሞተች ለሚለው ድምፅ ቅርብ ነን፣ በደንብ እንረዳለን፣ በደንብ እናያለን፣ በደንብ እናውቃለን። ለዚህ ነው ሞታች ሲባል ሰውየው ልቡ ወከክ ያለው ማመን አቅቶታል። መንፈሳዊ አቅም እኮ አለ፣ መንፈሳዊ ኦፖርቹኒቲ እኮ አለ፣ መንፈሳዊ እኮ ስፍራ አለ፣ መንፈሳዊ እኮ ኃይል አለ። ቅርብ ነው ያለው። he is the closest to that position። ለክርስቶስ ኢየሱስ ባለበት ቅርበት ውስጥ ነው ያለው። ማመን ብቻ ነው የሚጠበቅበት። ግን ለማመን የሚያስቸግር ደግሞ ሰፈር ተፈጥሯል።
መንፈሳዊ ካፒታል ይዞ ለመንቀሳቀስ ግድ የለም። ከሞት የሚበረታ እምነት አለ፣ ከሞተችም የምትነሳበት ኃይል አለ፣ ከሞተችም የሚያስነሳ ከሰለሙ የሚበልጥ በዚህ አለ ብሎ አምኖ በእምነት በርትቶ ለመሄድ በጣም ይታገላል። ማርታም እንደዚህ ሆናለች። አለ እኮ ቅርበቱ እኮ አለ። ጌታ ኢየሱስ ሳይሞት ተናግሮ አልዓዛር አስነሳዋለሁ ብሎ ተናግሮ ከ4 ቀን በኋላ መጥቶ ላስነሳው ሄዳለሁ ብሎ ሊያስነሳው መጥቷል ተብሎ በዚህ ብትኖር ባልሞተ። አያችሁ ቅርበቱ እኮ አለ ጌታም አለ። ክብር ለኢየሱስ ይሁን። ግን ማመን ያቅታል፣ መንፈሳዊ መሆን ያቅታል። መንፈሳውያን ናቸው። የቆሮንቶስ ቤተክርስቲያን ችግራቸው ይሄ ነበር። አንድ የቆሮንቶስ መጽሐፍ ምዕራፍ 1 ላይ እንዲህ ተብሎ ተጻፈላቸው። የሚያስገርመኝ በነገራችን ላይ በየትኛውም የአዲስ ኪዳን መጽሐፍ ውስጥ የማታዩአቸው በጣም ከባባድ ስህተቶች በመፈጸም የምታዩአቸው የቆሮንቶስ ቤተክርስቲያን ነው። እንዲህ ተብሎ ለጻፈላቸው ምዕራፍ 1 ላይ እንደዚህ ይላል ቁጥር 4 እንዲያውም ቁጥር 2 ጀምሮ ይላል ነበር። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ሲጠራት ራሱ ለማቤት ደስ አይልም? አሜን። ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የእነርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩ። ሃሌሉያ። ተቀድሰዋል በክርስቶስ በማመን የተጠሩት ደግሞ በቅድስና ለማደግ ነው። ሃሌሉያ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁንና በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለ እናንተ አምላካችንን እግዚአብሔር እናመሰግናለን። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃል ሁሉ ቤቱ ከኔ ጋር ይከተለ በነገር ሁሉ በቃል ሁሉ በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ጨከን በሉና በሉ ተደርጋችኋል። በጣም እኮ ገራሚ ነው ይሄ ቃል። በነገር ሁሉ በቃል ሁሉ በእውቀት ሁሉ በእግዚአብሔር ጸጋ ምንም የማይጎለው ባለጠጋ you have been made to be blessed with all of this። ይዘልቅና እንደዚህ ይላል ቁጥር 7 እንደ ጌታችን እንደ ኢየሱስ ክርስቶስ መገለጥ እሱ ስትጠባበቁ አንድ የጸጋ ስጦታ አይጎድልባችሁ በእርሱ ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ። አሜን ይሆንልን። ያለ ነቀፋ እንድትሆኑ ይወላችሁ። አማኝን የሚነቅፈው ሰው አይደለም፣ አማኝን የሚነቅፈው እግዚአብሔር ነው። እኔና እናንተ የምንነቃቀፈው በምንተያይበት ልክ ነው። ማዓት ማንተያየው ፓርት አለ የለም አለ። ሁላችንም ሽር ብለን የመጣ ነው። የልባችንን መልክ ግን የሚያውቅ ጌታ ነው። ለዚህ እኮ ነው ቃሉ መንፈስ ነው፣ አጥንትና ጅማትን እስኪ ለይ ድረስ ይወጋል አይደለም ይላል። በቃ እግዚአብሔር ይወቅሰናል። መንፈስ ቅዱስ አሁንም ይሄ ድምጽ አይጥፋባችሁ የመዳኛ መንገድ ስለሆነ ማለት ነው። እና በእግዚአብሔር ቤት ያለ ነቀፋ እንድትሆኑ የሚፈልገው እግዚአብሔር የሚፈልገው የሰው አይነት አለ። አሁን አስቡት፣ ትንሽ አንድ ደቂቃ ልስጣችሁ። አስቡት፣ ያለ ነቀፋ ናችሁ? አትመልሱ። አስቡት፣ ያለ ነቀፋ ነኝ እኔ ፓስተር ዮናስ? ያለ ነቀፋ ናችሁ ወንድሞቼ እህቶቼ? ነቀፋ የሌለበት ሰው እግዚአብሔር ምን ይፈልጋል ሲባል፣ ለዛውም በሰው ፊት እኮ ያለ ነቀፋ መሆን ይቻላል። በሰው ፊት እኮ ያለ ነቀፋ መሆን ይችላል። ለምሳሌ በመስሪያ ቤታችሁ ፊት ያለ ነቀፋ ነው የምትኖሩ። ለዚህ ነው የሚያስቀጥሏችሁ። በሰዓት ትገባላችሁ፣ በሰዓት ትወጣላችሁ፣ የተሰጣችሁን ትሰራላችሁ፣ በጊዜው ዴሊቨር ታደርጋላችሁ፣ ከማንም ጋር አትጋጩም። ችግርም ከተፈጠረ በተሻለ መጠን እንዴት ታደርጋላችሁ? ያለ ነቀፋ ማለት በነገሩ በዚህ በምትጠበቁበት ልክ መኖር ማለት ነው። እምነት ኃላፊነት መውሰድም ጭምር ነው አይደል? የሚገባኝን ማድረግ ነው። እግዚአብሔር አለ ስንል እኔ በማልችለው እኔ በሚያቅተኝ እግዚአብሔር ተናግሮ በሰጠኝ በምራመደው መንገድ ውስጥ ማለት ነው እንጂ የኛን ስንፍና እግዚአብሔር ጽድቅ ያደርጋል ማለት ግን አይደለም። እግዚአብሔር የስንፍና አምላክ አይደለም። አሜን። እንዲያውም ቃሉ ሊሰራ የማይወድ ቢኖር ምን አይሆንም? እቺ ሰበርናት እንግዲህ ጌታ ይባረክ። ስለዚህ አንድ የጸጋ ስጦታ አይጎልባችሁ ማለትና እንደዚህ አላቸው ያለ ነቀፋ። እየገለጥኩ ያለ ነቀፋ የሚለውን ቃል ባሳያችሁ ትገረማላችሁ። ፊልጵስዩስ መጽሐፍ ምዕራፍ 1 ላይ ሄዳችሁ ተመለከቱት። ፍቅሩ በእናንተ እየኖረ ያለ ነውር ያለ ነቀፋ እንድትገኙ ይላል። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 እሱን ነው የምንማረው። ቁጥር 23 ላይ ሄዳችሁ ተመለከቱት። ስጋችሁ፣ ነፍሳችሁ፣ መንፈሳችሁ በጌታ ቀን ያለ ነቀፋ እንዴ! ያለ ነቀፋ ወንድሞቼ እህቶቼ፣ በእግዚአብሔር ቃል እውነት
አነጋገር ያለ ነቀፋ፣ አስተሳሰብ ያለ ነቀፋ፣ አሰማም ያለ ነቀፋ፣ አደራረግ ያለ ነቀፋ፣ አወጣጥ አገባብ ያለ ነቀፋ የእግዚአብሔር ልጅ የመንፈስ ቅዱስ ማደሪያ ቅዱሱ የእግዚአብሔር ልጅ በተባለበት በተጠራበት በተሰማራበት መንገድ የምራመድ እንዲያ መጽሐፍ እንደዚህ ይላል፣ ፍለጋውን ትቶልን ሄዷል። እርሱን የምንመስል እንድንሆን ተጠርተናል። አንደኛ ጴጥሮስ ላይ እንደዚህ ነው የሚለው እኮ ለሕያውና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ ይወለደን የጌታችንና የአምላካችን የኢየሱስ ክርስቶስ አምላክና አባት ይባረክ ይለና ለሕይወትና እግዚአብሔርን ለመምሰል ለሚሆነውን ሁሉ ስለሰጠን ሃሌሉያ። እንዳልተሰጠው ካላሰባችሁ በደንብ አሜን ይባላል። ይኸውላችሁ ተሰጥቶናል ለሕይወትና እግዚአብሔርን ለመምሰል እያንዳንዳችን እግዚአብሔር ዲፖዚት አድርጓል። ያልሰጠንን አልጠየቅም። ስለዚህ ይፈልግብኛል። መንፈሳዊ ሰው እንደሆን ይጠበቅብኛል። ጤነኛ በእግዚአብሔር ፊት ያለ ነቀፋ የሚኖር ሰው እንደሆን አምላኬ እግዚአብሔር ይጠብቅብኛል። እኔ ወደ ትዳር ስገባ ሁላችንም ትዳር ያለ ሰዎች እናስባለን። ይሄን ብዬ አምናለሁ። ባለቤቴ ኤክስፔክቴሽን አላት፣ እኔም ኤክስፔክቴሽን አለ። ችግሩ ኤክስፔክቴሽኖቻችንን ካልተነጋገርን ነው ግጭት የሚፈጠረው። እኔ ግን እኮ እንዲያልጠብቅሽም ነው የምንባባለው። የቤታችን ሰላም እንኳን የሚመጣው በምንጠባበቅበት አእምሮ ነው። እየተገባባን ነው። እሺ ወንድማማች፣ ጓደኛሞች፣ ወዳጆች የተቀራረበ ስትሆኑስ እኔ እናልጠብቅም ከወንድሜ እኔ እናልጠብቅም ከቴ እንባባላለን። ትክክል ነው። ጌታችንም ይጠብቅብናል። አሜን ነው። እግዚአብሔር ይጠብቅብናል። ምን አይነት ሰው? ያለ ነቀፋ ሃሌሉያ። እግዚአብሔርን የሚፈራ ሃሌሉያ። በጽድቅ የሚራመድ ሃሌሉያ። ከዓለም የተለየ ሃሌሉያ። ለማንም በምንም ሁኔታዎች ውስጥ ጽድቅን የማይጥል በስጋው ወራት ሃሌሉያ እርሱ ለጌታ ለአምላኩ እንደታዘዘ እንደተገዛ እንደተሰጠ ዛሬ እኔና እናንተ በዚህ በስጋ ወራታችን ለክርስቶስ የምንኖርበትን አቅም እግዚአብሔር ያብዛላቸው። የእግዚአብሔር እውነት በዚህ ዲቫይን ስታንዳርድ ነው የሚጠብቀን። ለዚህ ነው ሁለተኛ ቆሮንቶስ 8 ላይ እንደው ጊዜ እንዳይሄድብኝ ነው ቶሎ የምለው። ሁለተኛ ቆሮንቶስ 8 ላይ ጳውሎስ አነሳላቸው። የነገር ትክክልን ወቁ አላቸው። እነሱ አላቸው የመቄዶንያ ሰዎች ለነሱ የተሰጠውን የእግዚአብሔርን ጸጋ ልንገራቸዋልና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቶታል። ግድ የላችሁ ከኔ ጋር በዚህ ጥልቅ ድሆች ድንቅ ሰጪዎች ይመጣጠናል። አይሆንም እኮ ደግሞ እግዚአብሔር ጥልቅ ድሃ ካለ ርቀቱን አስቡት። በሰው ሚዛን አይደለም። ጥልቅ ድሆች ናቸው አለና የድህነታቸው ጥልቀት ሲያስደነግጠን የልግስናቸው ባለጠግነት በዛ። እንዲያው ያቅማቸውን ይልና ከአቅማቸውን በላይ አደረጉ ይልና ስሙ። እነዚህ እኮ ድሆች እየተባሉ ያሉ ናቸው። ራሳቸውን ከኔ በኋላ በሉ ለጌታ ደከማችሁ። በደንብ በሉት እስቲ ለማ አግዙኝ እንደሱ። ከዛ ለጌታ ይልና ሁለተኛ ለማን ይላል መሰላችሁ? ለእኛም ሰጡ። እነዚህ ሰዎች በጣም ይገርማሉ። እስቲ አሁን ራሳችሁ ጠይቁ። አሁንም አትመልሱ። እስቲ ራሳችሁ አስቡ። አንደኛ የእውነት ለጌታ የተሰጠ ነኝ ወይ? እኔ ለጌታ የተሰጠ ሰው ነኝ ወይ? ሁለተኛ ለእግዚአብሔር ሰዎች፣ ለእግዚአብሔር ቤት። አሁን እኮ እንዲህ ልንል እንችላለን። ቆይ እኔ ፓስተር ራሴን ለጌታ እና ለእግዚአብሔር መስጠት እፈልጋለሁ፣ ግን ለማን ልስጥ? አያችሁ ያነሳ የሆነ ሚዛን ውስጥ ይከታችኋል። ለማን ራሴን ልስጥ? እንዴት ሰሚት ላርግ ነው? አያችሁ ትልቁ መንፈሳዊ ዓለም ላይ ኪሳራ ውስጥ የሚከተን ነገር አለ። ሌላ ጊዜ እነግራችኋለሁ ስለ ኪሳራ፣ በጣም ወሳኝ ነገር ነው። እነዚህ ሰዎች ራሳቸውን ለጌታ ደግሞም ለእኛ ሰጡ። እኛ እንዳሰብን አይደለም ማለትና እዛ ምዕራፍ 8 ላይ ሄዳችሁ ተመለከቱ። የሚያስገርማችሁ ነገር በክርስቶስ ኢየሱስ ያለውን ያንን ህይወት እንዴት እንደተረዱና መኖር እንዴት እንደቻሉ ሲነግራን እንደዚህ አለ። እርሱ ሀብታም ሲሆን ሳለ በእርሱ ድህነት እኛ ሁላችን ባለጠጎች እንድንሆን እርሱ ስለኛ ምን ሆነ? ድሃ ሆነ። ስለዚህ ይልና ምን ማለት መሰላችሁ? አሁን በጣም ብዙ ሰው ኢየሱስ ስለኛ ድሃ ሆኗል፣ ስለዚህ እኛ ባለጠጋ እንድንሆን ብሎ ያንን ጥቅስ ይወስደዋል። በትክክል ልንገራችሁ፣ ያ ጥቅስ እንደሱ አይደለም እያወራ ያለው። ኢየሱስ ሀብታም ሲሆን ሳለ በምንም ለማይገባቸው ሰዎች ድሃ እስኪሆን ድረስ ራሱን ከሰጠላቸው። እናንተ ስለ ወንድሞቻችሁ ስለ እህቶቻችሁ እንደው ትንሽ ብትጎሉ ይጎዳል ወይ? ከክርስቶስ እኮ የተማራችሁት ያለችን ማካፈል ነው።
በቃ የሌላቸው እነዚህ የመቄዶንያ ሰዎች እኮ የድህነታቸውን ጥልቅነት አውቀው አምጥተው ከነሱ በስተቀር ከኛ ጋር የተካፈለ የለም። ክርስቶስን እንዴት እንደገባቸው፣ ሰማይ እንዴት እንደገባቸው፣ መንፈሳዊነት እንዴት እንደገባቸው በዚህ እናያለን። የልግስናቸውን ባለጠግነት አብዝቶታል ሲባል በጣም ብዙ ብር የሰጡ እንዳይመስላችሁ፣ የሰጡበት ርቀት ነው የሚያስገርመው። ክብር ለኢየሱስ ይሁን። አሁንም ጸሎት ይሄ ነው። ህይወት ምንጭን ወደ መንፈሳዊ ብስለት እግዚአብሔር ያሳድግ። አቤት የሚያሳድግ የእግዚአብሔር መንፈስ ሁላችንን ያገኘን። አሜን። ይህንን ጠማቴ ነው። ይሄ ረሃቤ ነው። አተያያቸው እንደ ሰማይ፣ አነጋገራቸው እንደ ሰማይ፣ ምክራቸው የሚያንጽ፣ ንግግራቸው የሚያቀናን። አሜን ይሁንልን። ምድረ በዳ አይሆንባችሁ፣ መንፈሳዊ ባዶ አይሆንባችሁ። የእግዚአብሔር ድምፅ ያለበት ሰፈር ያድርግላችሁ በኢየሱስ። የሆነ ሰው ሲጸልይ የሚነካችሁ፣ የሆነ ሰው ሲዘምር የሚነካችሁ፣ እሳት የሚያጋቡ ወንድና ሴት ልጆች ያድርጋችሁ በኢየሱስ። ለወደቀው የሚነሳበት ምክንያት ያርጋችሁ። የጠፋ የሚመለስበት የሰማይ ድምፅ ያርጋችሁ በኢየሱስ። ይሄ ነው የእግዚአብሔር ዓላማ። ይሄ ነው የእግዚአብሔር ረሃብ። ማመን ይችላለሁ የተጎዳው ጋር እንዲልከኝ እናንተን ሊልካችሁ፣ የጸጋን ቃል አልብሶ፣ የምህረትን መንፈስ አልብሶ፣ የጥበብን ቃል አስታጥቆ፣ የጠፋውን ሰው፣ የራቀውን ሰው፣ የደከመውን ሰው በመንፈስ እውነት አብጥታችሁ። ምክንያቱም እናንተ መንፈሳውያን የሆናችሁ ለደካሞች ራሩላችሁ፣ እንዲያውም ተሸከሟቸው። የደከመው እንዲነሳ፣ የተናጋው የበለጠ እንዳይናጋ ቀናውን መንገድ እንድታረጉላቸው እንጂ በእውሩ ፊት እንቅፋት እንዳታኖሩ። እናንተ ደጋግነታችሁ ለትውልዱ ለፍጥረቱ ሊታወቅ፣ ቸርነታችሁ አሜን አሜን ይሁን። የሚያያችሁ ሁሉ እንዲህ ቢላችሁ ደስ አይልም? እቺ እኮ ደግ ሴት፣ እቺ ደግ ዓለማዊውም ነው የሚላችሁ መጽሐፍ። እንደዚህ ነው የሚለው። ሰዎች ክፋታችሁ ይታወቃል፣ በእርግጠኝነት ይታወቃል። አንዳንዴ ምጥ ይዟችሁ፣ ጭንቀት ይዟችሁ አይታችሁ እንደሚረዳችሁ ብቃት ያለውን ሳይታችሁ ግን ማንነቱን አይታችሁ እሱን ከምለምን ብላችሁ ታውቃላችሁ። አለ ይታወቃል። መጽሐፍ ቅዱስ ገርነታችሁ ለሰው ሁሉ ምን ይበል? አሜን። ልባርካችሁ። በዚህ በገባችሁበት የሰማይ ገርነት በእናንተ ላይ ይሽተት። የክርስቶስ መዓዛ በእናንተ ላይ ይድመቅ። ሰማይ የምትሉበት የእግዚአብሔር ክብር በእናንተ ላይ ይፍሰስ። እግዚአብሔር በሄዳችሁበት መድኃኒት ያርጋችሁ። ይህች ምድር የጽድቅ ሰው ያስፈልጋታል። ይህች ምድር የተበተነው ሕዝብ በብዙ ጭንቀት ውስጥ ያለው መንፈሳዊ ሰው ያስፈልገዋል። ከታሰረበት የሚያወጣው፣ የሚሰቃይበትን የሚያይለት፣ በጸሎት የሚሰብርለት፣ በእግዚአብሔር ምክር የሚያታድገው፣ ከጨለማ በምህረት የሚያወጣው። ጸሎቴ ይሄ ነው። ቤተ ክርስቲያን ባዶ አትሁን። እግዚአብሔር መንፈሳዊ ኃይል ያልብሳችሁ። መንፈሳዊ ሰው ወዳጆቼ የእግዚአብሔር ልብ ያሳርፋል። የእግዚአብሔርን ጸጋ ያካፍላል። የእግዚአብሔር ኃይል በላዩ ይነድበታል። ክብር ለኢየሱስ። ይሄ አንደኛ ቆሮንቶስ ላይ በእናንተ ጸጋ አይጎልም አላቸው። ግን ምዕራፍ 3 ላይ ከምዕራፍ 1 ላይ የተነገረላቸው ምዕራፍ 3 ላይ ሲሄድ መንፈሳዊ ስላልሆናችሁ እንዴት ልንገራችሁ አላቸው። ጸጋ አይጎልባችሁም ተብለው ከሁሉም ጎደሉ። እዚህ ቤተ ክርስቲያን ውስጥ ነው በጣም ሰው በዘር ሲከፋፈል ያየ ነው። እዚህ መጽሐፍ ቅዱስ ውስጥ እዚህ አንደኛ ቆሮንቶስ ላይ ነው። እስኩቴስ ባሪያ፣ ግሪካዊ፣ ዕብራዊ፣ ሮማዊ እየተባባሉ የተጋጩት እዚህ ላይ ነው። ዛሬ ያለውን የምታውቁት እዚህ ቤተ ክርስቲያን ላይ ነው። የእንጀራ እናት ያገባ በዓለም እንኳን የሌለ ነገር ይገባው። እንዴ ጸጋ አልጎልም ወደ ክርስቶስ ሆነ ተደርሳል የተባለው እዚህ ቤተ ክርስቲያን ላይ ነው። የጌታን እራት መስከሪያና መገባበዣ ያደረጉት። ከዛስ በመካከላቸው አንዳንዶች ተቀሰፉ፣ አንዳንዶች በሽተኛ ሆኑ፣ አንዳንዶች መንፈሳዊ ነገር ላይ ካፈሉ መንፈሳዊ ድርቀት ውስጥ ተጣሉ። እዚህ ቤተ ክርስቲያን ውስጥ ነው በወንጌል እውነት የተከላቸውን ጳውሎስ አባትነትን አያውቁ፣ መንፈሳዊ መሪነትን አያውቁ። ጳውሎስ እኮ እንደዚህ ብሏል፣ በእምነት የቀደሙኝን ብሎ ስለ ሰማያዊ ዲቫይን ኦርደር ሲያካፍላቸው አይገባቸውም። እንትን ለነሱ መደዳ ነው። ሁሉ ነገር ያው ነው የሚመስላቸው። ምንም ይሁኑ ማንንም ይሁኑ ያው ነው የሚመስላቸው። they don't know how to activate። እናትና አባትን ማክበር ያቃታቸው እነዚህ ለጣዖት የተሰዋ ይበሉ ነበር። በጌታ እኮ ናቸው። እንዲያው እንዴ ለአጋንንት የተሰዋ እንዴት ትበላላችሁ? ከአጋንንትም ጽዋ ከጌታም ጽዋ እንዴት ትካፈላ? በጣም ከባድ እኮ ነው። ግን የመንፈስ ቅዱስ ስጦታ በጣም የበዛባቸው